ውርጃ ወይም የእርግዝና መቋረጥ በምን ምክንያቶች ይከሰታል? በአብዛኛው እናቶች ወደ ሕክምና ከሚመጡባቸው ችግሮች ውስጥ የሚመደበው ተደጋጋሚ የሆነ የእርግዝና አለመሳካት ነው። እነዚህም ብዙ ምክንያቶች ይነሳሉ። የመጀመሪያው የእናትየዋ እድሜ ነው። እንግዲህ እድሜ በጨመረ ቁጥር የእርግዝና የመሳካት እድል ወይም ደግሞ የውርጃ መጠን ሊጨምር ይችላል። ጥናቶች እንደሚያሳዩት አንድ እናት ከ35 ዓመት በላይ በሆነች ቁጥር 25% አካባቢ የሚሆነው እርግዝና ሁኔታ ሊቋረጥ ወይም ላይሳካ ይችላል። ይሄ ደግሞ እድሜዋ እስከ 40 ደግሞ ሲደርስ ደግሞ እስከ 50% አካባቢ የሚሆኑ እርግዝናዎች በራሳቸው ያለ ምክንያት የመቋረጥ እድል ሊኖራቸው ይችላል። ሌላኛው አልኮል ተጠቃሚ ከሆነች አንድ እናት ይህ የእርግዝና መቋረጥ ሊጨምር እንደሚችል ጥናቶች ያሳያሉ። ከዚህ በተጨማሪ የልጁ አፈጣጠር በትክክል ካልሆነ ወይም ደግሞ የክሮሞዞማል የዘረመል ችግር አለበት ከሆነ የእርግዝና መቋረጥ እድል ይጨምራል። ሌላው እናትየዋ ጋር ያለ የጤና እክል ካለ በተለይ ደግሞ የስኳር መጠን፣ የግፊት መጠን እንደገናም ደግሞ የታይሮይድ ወይም ደግሞ የእንቅርት ህመም ችግር ካለባት አንድ እናት የእርግዝና የመቋረጥ እድል ይጨምራል። ማህፀን አካባቢ ያለ የአፈጣጠር ችግር ካለ ወይም ደግሞ እጢ ካለ ወይም ደግሞ ማህፀን አካባቢ መጣበቅ በተለያዩ ምክንያቶች ከመጣ ይህም የእርግዝና መሳካት እድሉን ሊጨምር ይችላል።